ሰላም ውድ የቻናሌ ተከታታዮች፣ ዛሬ ደግሞ ቃል በገባሁት መሰረት ሙሉ የቡብ አጨዋወትን ይዤላችሁ መጥቻለሁ። አብራችሁን ቆዩ። እንደምታዩት የቡብ መጫወቻ ቦርድ ይሄን ይመስላል። እንደ ሻና ዳማ ሁሉ 12 12 በድምሩ 24 ጠጠሮች ያስፈልጉናል። ቦርዱ ይሄ ነው። ይሄ ማለት ከቀለም ቅብ ውጭ ይሄ ማለት ነው። ስለዚህ እንደምታዩት እንደዚህ በጥቁር ቀለም የተቀመጡት ክብ ክብ ላይ ያላቸው በድምሩ 24 የጠጠር ማስቀመጫ ቦታዎች ናቸው። እዚህ ጋር በቀይ መስመር የተሰመረች አንዲት ዲያጎናል አለች። እስኪ አሁን ቀጥታ ጠጠር ወደ መደርደሩ እንሂድ። ጨዋታው በሶስት ዙር ነው የሚከናወነው። ስለዚህ ዳኛው እጣ ያወጣና ከሁለቱ ተጋጣሚዎች እጣ የወጣለት ተጫዋች ጠጠር ማስቀመጥ ይጀምራል ማለት ነው። ለምሳሌ ጥቁር ጠጠር እጣ ቢወጣለት በአንድ ጊዜ ሁለት ጠጠሮችን የፈለገ ቦታ ላይ ያስቀምጣል። ለምሳሌ እንደዚህ የፈለገው ቦታ ላይ። ይሄ ማለት እንግዲህ እንደሱ እንደ ተጫዋቱ ስትራቴጂ ይሄ ቦታ ይጠቅመኛል ብሎ በ30 ሰከንድ ውስጥ በማሰብ ይደረድራል ማለት ነው። ቀጣይ ደግሞ ነጭ ጠጠር አሁንም የፈለገው ቦታ ላይ ሁለት ጠጠሮችን እንደዚህ ሊያስቀምጥ ይችላል። ከዛ ጥቁር እንደዚህ የፈለገው ቦታ ላይ ሁለት ጠጠሮች፣ ነጭ ደግሞ እንደዚህ። ስለዚህ በዚህ መንገድ በየተራ ጠጠሮቻችን ደርድረን እንጨርሳለን ማለት ነው። ጠጠር ሲደረደር እዚህ ጋር ልብ ማለት ያለብን ነገር ይቺ የዲያጎናሏ አራት የጠጠር ማስቀመጫዎች አሏት። በቀይ መስመር የተቀመጠችው 1 2 3 4። ስለዚህ እዚህ ቦታ ላይ አንድ ተጫዋች ቢበዛ 3 ጠጠሮችን ሊያስቀምጥ ይችላል። አራቱንም የጠጠር ማስቀመጫዎች ግን መያዝ አይችልም። እንደዛ ከሆነ ጨዋታው ይፈርስና በአዲስ ይጀመራል ማለት ነው። ስለዚህ አትሊስት አንድ ጠጠር አንድ ተጋጣሚ ሊያስቀምጥ ይገባዋል። አጋጣሚ ነጭ ጠጠር 3 ቦታ ይዟል። ጥቁር ጠጠር 1 ይዟል። ከዚህ በኋላ ጨዋታው ጠጠር የማስቀመጥ ስርዓቱ ስለተጠናቀቀ ወደ ጠጠር የመበላላት ሂደት ነው የምንሄደው። ጠጠር የመበላላት ሂደቱን የሚጀምረው ማን ነው ካልን አሁንም ጠጠር ማስቀመጥ የጀመረው ተጫዋች ነው የሚሆነው። ጥቁር ጠጠር ነበር ጠጠር ማስቀመጥ የጀመረው። ስለዚህ እሱ ጠጠር የመበላላት ሂደቱን ይጀምራል ማለት ነው። እንዴት ነው ጠጠር የምንበላለው? ለመጀመር እዚች ዲያጎናል ውስጥ በመግባት ነው የሚጀመረው። ስለዚህ እዛ ላይ በመግባት በእኛ ጠጠሮች ያጣበቅናቸውን የተጋጣሚ ጠጠሮች ተንቀሳቅሰን በአዲስ እንበላለን ወይም እንወስዳለን ማለት ነው። ለምሳሌ አሁን ጥቁር ጠጠር ሲሄድ ይችን እዚህ ጋር ዲያጎናሉ ላይ በመግባት ይጀምራል። ይች ጠጠር ተንቀሳቅሳ በመሃል ያጣበቀቻቸው ጠጠሮች በሙሉ ይበላሉ ማለት ነው። ስለዚህ እዚህ ጋር ሲመጣ በአዲስ ይች ነጭ ጠጠር ተጣብቃለች፣ ትወሰዳለች። ይችም ስለተጣበቀች በአዲስ ትበላለች ማለት ነው። ከዛ በዝቹ ጠጠር ወደፊት፣ ወደ ኋላ፣ ወደ ቀኝ፣ ወደ ግራ ቦታ ሳንዘል በመንቀሳቀስ የተጋጣሚን ሌላ ጠጠር መብላት እንችላለን ማለት ነው። አሁን ይችን ጠጠር ወደዚህ ብመልሳት በአዲስ የሚጣበቅ የለም፣ ወደዚህ የለም። እዚህ ጋር ብመጣ ግን ይችን ነጭ ጠጠር ማጣበቅ ስለምችል አሁንም እዚች ጋር መጥቼ ይችን ጠጠር እወስዳለሁ ማለት ነው። ከዚህ በኋላ ጥቁር ጠጠር ተንቀሳቅሶ በአዲስ የሚያጣብቀው ስለሌለ ተራውን ለነጭ ጠጠር ወይም ለተጋጣሚው ይተዋል ማለት ነው። ከዚህ ጋር ልብ ማለት ያለባችሁ ሌላ ነገር ምንድን ነው? በዚች ዲያጎናል መስመር ላይ ጠጠር ማንቀሳቀስ አይቻልም። እንደዚህ ቀይ መስመሯን ማለት ነው። ቀይ መስመሯን ተከትለን እንደዚህ ጠጠር ማንቀሳቀስ አንችልም። ዲያጎናል ውስጥ ግን በፈለግን ሰዓት እንደዚህ መግባት፣ ወደዚህ መውጣት፣ እዚህ መውጣት፣ እዚህ መውጣት እንችላለን ማለት ነው። እና ይች ቀይዋ መስመር ለመንቀሳቀሻነት አታገለግልም። ሌሎች ጥቁር መስመሮች ግን ቦታ ሳንዘል ወደ ፈለግነው አቅጣጫ መንቀሳቀስ እንችላለን። እሺ፣ ስለዚህ አሁን የጥቁር ጠጠር ተራ ነው የሚሆነው። እዚህ ጋር የፈለገውን ጠጠሮች ወደ ፈለገው አቅጣጫ በመንቀሳቀስ ይጫወታል። በአዲስ ነጭ ጠጠርን ማጣበቅ ከቻለ መብላት ይችላል። ቀድሞ የተጣበቀ ጠጠር አይበላም ማለት ነው።
ስለዚህ አሁን ጥቁር ጠጠር የፈለገውን ሊሄድ ይችላል። ግን አጋጣሚ እዚህ ጋር የሚበላው አይኖርም። አጣብቆ የሚበላው ጠጠር ከሌለ ይቆማል ማለት ነው። ይቆማል። ለምሳሌ ይችን ጠጠር እንደዚህ አምጦ እዚህ ጋር ሊሄድ ይችላል። ይሄ ማለት ለሚቀጥለው እንቅስቃሴው አጣብቆ እንዲበላ ነው። ይችን ማዘጋጀት ነው። እሺ፣ ስለዚህ ሂዶ ይቆማል። ከዛ ነጭ ጠጠር ደግሞ በፈለገው አቅጣጫ አንዱን ጠጠር ሊያንቀሳቅስ ይችላል። ለምሳሌ ይህን እንደዚህ ሄደ ብንል ከዛ ጥቁር ጠጠር እዚህ ጋር ይችን ጠጠር እዚህ ጋር ቢያመጣት ይችን አጣብቋታል፣ ትበላለች። ሌላ ይችን እንደዚህ ወደዚህ ቢመልሳት ትበላለች። እንደዚህ ዲያጎናል ላይ በአዲስ ቢጣበቅም ይቺ አትበላም። ዲያጎናል ላይ ያለ ጠጠር አሁን እዚህ ጋር መጥቼ ነበር ወደዚህ ይችን ያጣበቅኳት። ስለዚህ ዲያጎናል ላይ ያለ አይበላም። በቀጥታ መስመር ከተጣበቀ ብቻ ነው የሚበላው። ስለዚህ በዚህ መንገድ እንግዲህ በመበላላት ሂደቱ መጨረሻ ላይ ጨዋታው እንዴት ይጠናቀቃል ካልን አንድ ተጋጣሚ የሌላን ተጋጣሚ መንገዶችን በመዝጋትና እንቅስቃሴ በማሳጣት ሁለትና ከዛ በላይ የሆኑ ጠጠሮችን ከበላ አሸናፊ ነው። ለምሳሌ እዚህ ጋር ነጭ ጠጠር ወይም ጥቁር ጠጠር የተጋጣሚውን ሁለት ጠጠሮች ብቻ በልቶ ተጋጣሚው መሄጃ ካጣ ተሸናፊ ይሆናል። ለመጀመሪያ ጊዜ አንድ ጠጠር በልቶ መሄጃ ካሳጣው የተጋጣሚውን ሌላ ጠጠር የፈለገበት ቦታ ላይ ያነሳለታል። ከዛ መሄጃ ካገኘ ይንቀሳቀሳል። ሁለት ጠጠር ተበልቶ ግን እንዳልኳችሁ መሄጃ ካጣ ተሸናፊ ነው የሚሆነው ማለት ነው። ስለዚህ ጨዋታው አንድ በዚህ መንገድ በዝግ ሊጠናቀቅ ይችላል። ሌላ ደግሞ እንደዚህ በእንቅስቃሴ ሂደት የአንዱ ተጋጣሚ ጠጠሮች ተበልተው ሲያልቁ ጨዋታው ይጠናቀቃል ማለት ነው። ሌላ ይህን ጨዋታ ከሌሎች ልዩ የሚያደርገው ምንድን ነው? አቻ የምንወጣበት ያጨዋወት ስልት አለ። በማንኛውም እንቅስቃሴ ወይም ደግሞ ቀድሞ ባንቀሳቀስንበት ባስቀመጥንበት ሴታፕ ላይ እንደዛ አይነት ሴታፕ ይህ ሴታፕ የሚመጣው እዚህ አንግሉ ላይ ነው። በአራቱም አቅጣጫዎች እንደዛ አይነት አቀማመጥ መፍጠር ስንችል ተጫዋቻችን በአቻ ማውጣት እንችላለን። ለምሳሌ ጀማሪ ሆኖ አድቫንቴጅ ወስዶ የሚያሸንፈን አይነት ነገር ከሆነ ቀድመን ጠጠር ስናስቀምጥ ይህን ሴታፕ በመፍጠር ካለዛም በጨዋታ እንቅስቃሴ ይህን ሴታፕ በመፍጠር ተጫዋቻችን አቻ ማውጣት እንችላለን ማለት ነው። እንዳንሸነፍ ከፈለግን ለምሳሌ አሁን የኛ ተራ ሲደርስ ይችን እዚህ ሄዳለሁ፣ ከዛ ቀጣይ እዚህ ሄዳለሁ። በየትኛውም አቅጣጫ የፈለገውን ያክል የጠጠር ቁጥር ቢኖረው ተጋጣሚዬ እዚህ ጋር ሰብሮ ማለፍ እና ሌሎችን ጠጠሮች አጣብቆ መብላት ስለማይችል እንደዚህ አቻ መውጣት እችላለሁ ማለት ነው። በቃ ይችን ብቻ ነው የሚሄደው ነጭ ጠጠር። ስለዚህ በዚህ መንገድ አቻ ማስወጣት እንችላለን። እንግዲህ ስለ ቡብ ያለው አጠቃላይ ጨዋታ ይሄን ነው የሚመስለው። ጨዋታውን በተመለከተ ጥያቄ ካላችሁ ኮሜንት ላይ ጻፉ። ሸር፣ ሰብስክራይብ ማድረግ አይረሳ። በቀጣይ ደግሞ ሌሎች ጨዋታዎችን ይዤላችሁ መጣ ነው የሚሆነው። በያላችሁበት ሰላማችሁ ይብዛ።